ሰላም ሰላም ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እንግዲህ ወተት እንዴት እንደሚወጣ ዛሬ ገጠር ሄደናል ትላላችሁ እና ወተት እንደዚህ ነው ኃይሉ እንትን ይላል ኃይሉ ይችላል እና እንደዚህ ሲተነፈስ ደግሞ እንደዚህ ነው የሚነፈሰው ትላላችሁ እና አክስቴ እንዴት ነው? ማን ያስለመደሽ? እስኪ ከአንቺ ልጀምር። እኔ የለመድኩት ከጥንት ከመሰረቱ ከእናቶቼ ከአያቶቼ ከትውልድ ነው። በቃ ከትውልድ ተወራርሰን ነው። ምንም ይሄ የሚደንቅም ብዙም ነገርም ነበረው አልነበረውም፣ ግን በቃ ለአሁኑ ትውልድ ደግሞ ይደንቃል። እሺ ጉዝጋዥ ያረግሽለት ስለምንድን ነው ጉዝጋዥ ያረግሽው? እንስራው እንዳይሰበር፣ ገንቦ እንዳትሰበር። ገንቦ ግዴታ ግን በዚህ ነው መሆን ያለበት። ወተቱ መውጣት ያለበት ግዴታ በዚህ ነው። አለ ይኖራል፣ በማሽንም አለ ይወጣል። ዋው በጣም ደስ ይላል። እስቲ የምታስተላልፈው ነገር ካለ እስቲ አስተላልፍ። እኔ የማስተላልፈው ነገር ካለ ባህላችን አትርሱ። ወጣቶች ትውልዶች አትቅበጡ፣ አጉል እንደው በጣም አትቅበጡ። ደስ ብሏችሁ ባህላችሁን ልትለማመዱና ልትለምዱ ይገባችኋል። እንደዚህ ነው በቃ መጥተው ማለት ነው። አዎ እንደዛ ነው የምለው። በቃ ምንም የሚደንቅ ነገር የለም። አትፈሩበት፣ በባህላችሁ አትፈሩበት፣ በጣም አትፈሩበት። እያፈራችሁበት ስራ ያላችሁ ኮሜንት አስቀምጡ። ደግሞ እየሰማችሁ አትፈሩበት፣ በባህላችሁ አትፈሩ። አያሳፍርም፣ ደስ ይላል። እንደዚህ ነው እንግዲህ አንድ ትላም ገዝታችሁ ስትወልድላችሁ ግማሹን ብታከራዩ ግማሹን እያጠራቀማችሁ ደግሞ እንደዚህ ቅቤና አይቤ ሊወጣው ይችላል። አጓትም ልጠጣ ይችላል። አረብ ሀገር ያላችሁ ስለዚህ ይሄ ነው የኔ መልእክት፣ ይሄ ነው። እግዚአብሔር ለሀገራችሁ ያውቃችሁ። ኢትዮጵያ ውስጥም ያላችሁ ልመዱ፣ ልምዳችሁን አታቋርጡ። ላም ግዙ፣ 100 ሺህ ነው የሚሸጠው። እኛም እንሸጣለን ከፈለጋችሁ ደግሞ ነው። ላምም ግዙ። ቦታ ካለ በትንሽ ቦታ መጠቀም ይቻላል እላችኋለሁ። አባዬ መጥቷል።